ምንድን ነው ቆም ብለው አስበው መናገር ሲችሉ ቀጥታ ምንድን የሚያደርጉት ለፍርድ ነው የሚቀርቡት። ወዲያው መጥቶ ፈራጅ ነው። ከዛ ደግሞ እዛ ጋር አለመግባባት ይፈጠራል። አለመግባባት ሲፈጠር ኦኬ እሺ ችግር የለው ወይ ጥፋቴ ነው ማን ብሎ እኮ አያምኑ። እንደገና ደግሞ የራሳቸውን ክብር ለማስመጣት ብለው ደግሞ አጸያፊ ቃል ይናገራሉ፣ ይሳደባሉ፣ ምን ያደርጋሉ። እና እንደዚህ አይነት ነገር ካሉ ደግሞ መቼም አይገባቸውም ማለት ነው። ከዛ በኋላ ሁሉም ነገር እየጠፋ ይመጣል። እና አሁን ላይ እንደውም ባለፈው ትዝ ይለኛል መቼ ነው ከ3 ቀን በፊት ነው ምናምን እንደውም የሆነ ልጅ እዚህ ገብቶ ምናምን ምንድን ያለው ሚስቴ እንደዚህ ሆና ምናምን ከዛ ተፋታው ምናምን ኤቭሪቲንግ ምናምን ብሎ አወራ እና በቃ እሷን ሲወቅሳት ነው የዋለው። እና ጀስት ከዛ በኋላ ደግሞ ፌቦ አንቺ ነሽ አይደለ? ከዛ በኋላ እንደውም እስኪ ቆይ የተፋታችሁበት ምክንያት ምንድን ነው? ይሄ ነው እያለሽ እያልሽ ስታዳምጪው የእሱ ተገልብጦ መጣ። አይሽ አይደለ? ችግሩ ምንድነው? ወንዶቹ ሲመጣ እዚህ ጋር ለፈራጅነት እንጂ በቃ ስለዚህ ስለ ዓላማው ይሄ ነገር የተፈጠረበት ዓላማ ምንድን ነው? ኦኬ ምንድን ማስተካከል ያለብን ምንድን መሆን ያለብን ይሄ ነገር የጨመረው ነገር እንዴት ነው መቀነስ ያለብን ዋዴ ዜት ምናምን ምክንያቱ ምንድን ነው? ኦኬ ወደ መፍትሄውስ እንዴት እንሂድ የሚባል ነገር ሳይሆን ለመሆን አሁን እዚህ ጋር እሱ ላይዩት ወንዶች ከሴቶች የምጣሉት ነገር ምንድን ነው? ተሯሩጠው መጥተው ለመፍረድ ይመጣሉ። ግን እዛኛው ሌላ ርዕስ ላይ ግን ሲሆን ግን መጥተው ምንድን ነው የሚሉት? ገብተው በቃ የሆነ ነገር ያወሩና ምናምን ነገር ተጣልተው ነው ይመጣል። እዚህ ጋር ግን አንደኛ ፈራጅ እነሱ ስለሆኑ ሮጦ ይገባሉ። አይሽ አሁን መጣ ልጁ ቅድም አሁን እያያችሁት አይናችሁ እያየ መጣ። ሴቶች እንዲህ ናችሁ ሁላችሁንም ማለት ነው። አሁን እኔ እንግዲህ በወንዶች በዚህ ርዕስ ላይ ሀሳብ ስጥ ብትኝ ማለት ነው ልሰጥልሽ አልችልም። ለምን? ቢካዝ እኔ አራውንድ ያሉት ፒፕሎችን አያለው። ሌሎቹ ላይ የሚያደርጉት ሴቶች አይደለም የማየው፣ አጠገቤ ያሉ ሴቶች ያደርጋሉ ወይስ አያደርጉም? መጀመሪያ ጥናት የሚባል ነገር አለ። መጀመሪያ ምንድን ነው የሚታየው? ከዛስ በኋላ ከጎን ያለው ሰው ከጎን ያለች ሴት እንደዛ ታደርጋለች። ለምሳሌ እህት ታደርጋለች፣ እናት ታደርጋለች፣ ጎረቤት ታደርጋለች፣ ፍቅረኛ ካለ ፍቅረኛ እንደዛ አድርግታባለች። የሰው ሚስት ምን እዛ ጋር ያለው አጠገበች ጎረቤት ፊት ለፊት ዘመድ አዝማድ የሚያደርጋለ። ኦፍኮርስ የማያደርጉ ከሆነ ዋይናት ለምን መጥቼ እዚህ ጋር ሴቶች ለመፍረድ ይከብዳል ጥያቄው ራሱ። አሁን ለምሳሌ አንድ ሴት ልጅ ወይ ፍቅረኛ መጠጁልኝ ተሆና በቃ እኔ አንድ መኪና አለኝ ከዛ ጀለስ 2 መኪና አለው ሄደች እዛ ጋር ብዬ መጥቼ ሴቶች እንዲህ ናቸው ብላችሁ አሁን ሴት ይሰጣችኋል ወይስ ማለት እንዲገባችኋል ራሱ ትቀበሉታላችሁ? እናንተ አታረጉትም። ስለዚህ ሴቶች ብሎ ከመፍረድ እንደዚህ አለ አይ ዶንት ኖ ላይክ እንደዚህ የምታደርጉ ግን ይሄ ነገር አለ ከእናንተ አንጻር ምን ይታያል እስኪ ያስረዱኝ ማለት ይቀላል ወይንስ ናችሁ በቃ ዩአር ናችሁ? አይሆንማ፣ የማይመስል ነገር ነው። ሰው መጀመሪያ ዝም ብለን በተፈቀደ አናውራ። በቃ ወንዶች ስንባል በተፈቀደ ማውራት ሳይሆን መጀመሪያ እንደዚህ አይቼ ነበረ ምናምን እንደዚህ ደርሶብኛል፣ ደርሶበት ደብቆ ናችሁ ብሎ ለመፍረድ ነው የሚመጣው። ግን ደርሶበት ከሆነ እንዲህ ደርሶብኛል እንደዚህ ነበር እና እቺ ነገር በጣም ትንሽ እንትን ብላኛለች፣ የሆነ ነገር ይተኛለች እና ከእናንተ አንጻር ስታዩት ይሄ ነገር እውነት ነው ወይስ አይደለም? እስኪ ማብራሪያ ሰጠኝ። ያ እንደዚህ ነው ብላ ከነገረች ለምሳሌ የአንተ ድክመት ነው እንደዚህ ነው ይህን ስላረክ ነው ተሽለ መገኘት አለብህ ይሄ ነው ኦኬ፣ ስለዚህ ይሄ ነው መፍትሄ። ስለዚህ እንደዚህ ያደረኩኝ ያ ነገር ሊደገም ዘሎ ብለው አሁን ቅድም ምንድን ያደረገው እና አንቺ ብልትሽን ስጠሽ ነው እንደዚህ የምትሆኝ ነው። ይሄ ምንድን ነው የጭቃ ወሬ እንደሚወራ ኢማጂን ጋይስ። ይሄ ከኛ የሚጠበቅ አይደለም፣ ከኛ አእምሮ የሚጠበቅ አይደለም። ይሄማ እንደዚህ እኮ የቆሸሸ አእምሮ እንዳለና ማቹሪቲ ሌቭላችን እንደቀነሰ ነው የሚናገረው። በቃ ቆም ብሎ ማሰብ የሚባል ነገር እንዳሌለ ነው። ኢማጂን ጋይስ። ይህንን ነገር አስተካክለን ነው ማድረግ ያለብን። እና ያው ልጁ እንዳለች ፌቦ ያው አንቺም ስትናገር የምስትየው ነገር በመረጃ በተደገፈ ነው። ቅድም ራሱ ልጁ እንደዚህ እንዴታወቅሽ ምናምን እንደዚህ ደፋሮቹ ስንታወቁ እንዴታወቅሽ ኛው ልጅ አምኖ ነው የሄደው አይደለ? ኦኬ ቴንክ ዩ ሶ ማች እንደዚህ በቃ ጃትስ ሪል ሜን ቢካዝ እንደዚህ ያለብን እንደዚህ ነው። ኦኬ ስለዚህ አሁን እሱ ይሄን የወጣ ነገር ያስባል። ኦኬ ይሄ ስላለ ነው እንደዚህ መቀነስ ስላለብን እንደዚህ እንዴት የሚቀነስ ሳድቦ ተሟልጮ አንቺ ማነሽ እንዲህ ነሽ ምናምን ሴቱ ስትባሉ ምናምን የራሱን ነገር አያውቅም፣ የራሱን ነገር አያስተካክልም። ያንን ነገር እንዲታሰብበት እፈልጋለሁ። ገባችሁ አይደለ? በቃ እዚህ ላይቭ ላይ መታችሁ ውይይት የምትጀምሩ ከሆነ መጀመሪያ ስፔሲፊክ ወይ ላይ መታችሁ ስለ ስፔሲፊኩ አውረታችሁ ከዛ በኋላ ይሄ ነው የኛ ችግር ይሄ ነው፣ አዎ ተቀብለናል፣ እሳይ በቃ አሜን ተቀብለናል፣ ማስተካከል አለብን። በቃ ሴቶቹ ጋርም ችግር ካለ ሴቶቻችሁ እንደዚህ ታደርጋላችሁ፣ ግን ይሄን አንጻር እንዴት ታዩታላችሁ እንጂ ይሄ እንደዚህ አይሆንም
ያለው ምንም ነገር ቢፈጠር ይህ ስለ ደፋሪዎችም ሲሆን ስለምንም ነገር ሲሆን ሴቶቹ አለ ህይወት ያሰማልን። ሌትስ ሜክ አ ሪል ኮንቨርሴሽን እዚህ ጋር ያንተን ተረት ለምንድን ነው ተመልሶ የገባው ይሄ ልጅ? የተለየ ሀሳብ የምትሰሙ ከሆነ አስገቡ። ዋይ አር ዩ ካሚንግ? መልካፍ እፈልጋለሁ። ቲክቶክ ይባላል። ወንድ ነው የፈጠረው ባይገባ ቲጂዬ እኔ ቆንጆ ቻት ጂፒቲ እንደፈጠረችው ታውቃለህ ጆሲ? ቻት ጂፒቲን ኤአይ ይኸውልሽ እስቲ ታዩና ጆሲ ዛሬ ለአንዴና አንድ ሰው አልፈጠረም ባይገባ እንድታውቂው ፕሮግረስ ነው ገና ፕሮግረስ ነው። ፌቢዬ ሴንሲቲቭ ሳትሆኚ ይኸውልሽ ሪል የሆነ እንትን እናድርግ ኮንቨርሴሽን ቀውን ነገር ሁሉ አውራና ፖይንት ነው። ኦኬ እዚህ ጋር በአጋጣሚ ሆኖ የዚህ ጥያቄ ኦፖዚት ዛሬ አጋጣሚ የ5 ሰከንድ ማትሆን እንትን አይቼ ልጁ ስትሪት ላይ ቁሞ አንዷን ሴት ከወንድ ልጅ የሚዘጋሽ ነገር ላይ ተርን ኦፍ የሚያደርግሽ ነገር ንገሪኝ አላት። አቁሞ ማለት ነው። ወንድ ልጅ ላይ ተርን ኦፍ ወዲያውኑ ፍላጎትሽ የሚዘጋው ነገር ንገሪኝ ስትለው ወንድ ከሆነ አለች። ሪል ወንድ ከሆነ ይዘጋኛል አለች። ደንግጦ ወተፋክ አለ። እንዴት ሪል ወንድ ይዘጋሻል ሲላት ብሮ አምጌ አለ። ጌ ነኝ እና ሴትንም ወደው አለችው። ገባሽ? እና ለእሷ ወንድ ልጅ ወንድ ከሆነ ይዘጋታል። ምክንያቱም እሷ ሴት ነች፣ ሴትን የምትወደው በቃ በተፈጥሯ ሴትን የምትወደው whatever it is so አሁን የዚች ልጅ ችግር የሴቶች ሁሉ ችግር አይደለም። ሌሎች ሴቶች ደግሞ ሪል ወንድ የሚፈልጓሉ። በጣም የእያንዳንዳችን ችግር እዳዝምን ያንቺ ስፔሲፊክሊ ችግር ሁሉንም ሰው አፕላይ ያደርጋል ማለት አይደለም። ሶ ምንድን ነው how can we coexist እዚህ የተለያየ ጥያቄዎች ያለን የተለያየ ፍላጎት ያለን ማህበረሰብ ውስጥ እዚህ ምድር ላይ ፒስፉሊ how can we coexist ነው። that's the main key እሱ ነው በቃ እንትን ማለት ያለብንና ሰዎች እንደየ ልዩነቶቻችን እንዴት ነው አንደኛችን ባውንደሪ ክሮስ አንደራረግ ጎን ለጎን መኖር የምንችለው በፍቅር በሰላም ማለት ነው። ለዚህ አጭር ጊዜ ለምሳሌ ሲያቱ ከዛ በኋላ ሞር ታይም በቃ እነዚህ ሰዎች ፌር አይደለም ምናምን እየተባለ ሰው ማህበረሰቡ ዝም ማለት ጀመረ ማለት ነው። አክሴፕት ማድረግ ጀመረ። እዚህ ቤት ስለ ጌ ስለ ምናምን አይወራም። ቅድም ዝም ብለናል። ደግም መጽሐፍ ቅዱስ ስታወሪ አልነበረም እንዴ? ከዛ በላይ አይወራም። ሬስትሪክሽን አታድርጊልን። እዚህ ቤት ሌላ ወንዶች ሴቶች ተከፍተው የሚያወያዩበት ቤት አለ። ስለነሱ ማውራት ከፈለግ ያለው ቤት ስለሱ እንዲወራልህ ከፈለግ የሚወራበት ቤት አለ። ሂድና አውራ ብላኛለች። ቤትን አውጣው። ኤግዛምፕል ነው የምናገረው። በናልጅ ያላልኩኝም እኔም አላልኩም። እዚህ ላይ ቶሎሬት አድርጉ። እኛን የማይመለከተንን አታውራ። ውስጥ ያለው እናንተን አይመለከትም፣ ማንንም አይመለከትም። ከቻልሽ አስወጪ። ምክንያቱም እዚህ ላይ ተጻፈው ከፈለግ ውስጥ ያለ ነገር ከሆነ ላላጋ ሂድና አውራ። የወንድ ቤተክርስቲያን እዛው ከሃይማኖት አባቶች ጾታ ግራ ከገባብህም ሂድና አጣራ። አታክ ማድረግ ሀሳብን መፍራት ይሄን ነገር ድሮፕ አድርጋ ሀሳብ ላይ ማውራት ከቻልክ አውራ። ስለነዚህ ሰዎች ሀሳብ ነው እያወራ ያሉት። ይኸውልሽ ስለነዚህ ሰዎች ካወራ ደግሞ አወራለሁ። ስለምንም አላወራም። እኔ አሁን ልዩነቱ ምንድን መሰለሽ? እኔ the point is what can we do to help to solve things ነው ማውራት የምፈልገው። ፕሮዳክቲቭ የሆነ ነገር ችግር አለብን ዲስ አለ ማህበረሰባችን ላይ ፖለቲካል ኢንተረስት እንዳለ አውቃለሁ። ባለፈው ከና አያና ጋር ፖለቲካል ዲቤት ስታደርግ ስለ የፕሪቶሪያ ስምምነትን በተመለከተ አይችክ ነበር። አሁን የኢትዮጵያ ሕዝብ ብድግ ብሎ የትግራይ ችግር የኛ ችግር አይደለም፣ አይመለከተንም። መራብ ይችላሉ፣ መሞት ይችላሉ፣ ማለቅ ይችላሉ።
እና እንዴት ነው ኮኤግዚስት የምናደርገው ብለን እንወያይ። ይልክ ምን ትላለህ? በጣም ጥሩ ዳትስ ቤስት ሶሉሽን። ይኸውልሽ የእኛ አሁን ለምሳሌ ጥሩ ጥያቄ ነው የጠየቅሽው። የትግራይ ችግር ችግር አንደርስታንድ ጥያቄ ገብቶኛል ነው። በጣም ጥሩ ቤስት ኮችን ትልቁ ይኸውልሽ አሁን የኛ እንደውም ፕራዮሪቲ የኛ እንትን የኛ ፖለቲካ ውስጥ ድነ ኢንቮልቭ የኛ እንደ ተጋሩ የኛ ካልቸር ላይ የኛ እንትን አትድረሱብን ነው። በቃ አትድረሱብን። ፈለኩ እስከ መገንጠል ነው የምጠይቀው። ለምን ኮኤግዚስት አብረን ኢንተረስት ስለሌለን የመኖር ከኢትዮጵያ ጋር መብታችን እየተጫኑን ስለሆነ ልገንጠል ነው የምለው። ስለዚህ አሁን ልገንጠል ብሎ የሚያስብ ሰው ማለት ነው ከና አያና ጋር ቁጭ ብሎ የፖለቲካ ዲስከሽን ያደርጋል እንዴ? ለመገንጠልም በሰላም ነው የሚደባደብ የለበት። ይፈራረማል። ይኸውልሽ የተፈራረምን እኮ እየተዋጋን ስለሆነ ነው እና ጠበንጃው ሳይለንት ለማድረግ ነው። አሁን ፖይንት ምንድነው መሰለሽ ልዩ አላወራክ ብዬ ነው። ስለዚህ ትግራይ ላይ ለምሳሌ ኢንሂውማን የሆነ ነገር ሲደረግ ማለት ነው ሲደረግ ወይም ደግሞ ትግራይ ህዝብ ችግር ሲፈጠር ኤኒ ሁማኒታሪያን ነው የሰው ልጅ ችግር የሚገባው ሰው ሁሉ ይሄ ጉዳይ ልክ አይደለም፣ እንደዚህ መሆን የለበትም፣ የሰዎች ሰብአዊ መብት መከበር አለበት፣ እነዚህ ሰዎች መብላት አለባቸው፣ መጠጣት አለባቸው፣ መብራት ያስፈልጋቸዋል አይደል? ያ ኤጀንሲዎች ይግቡና በተቻለ መጠን ምግብ እንዲደርስ የተደረገው እንደዛ አይደል? ምግብ እንዲደርስ የተደረገው ምን እንደሆነ ልንገርሽ እና ኧረ እባክህን እንዲደረግ መፍትሄዎች እንዲመጡ ውይይቶች ወደ ቴብል እንዲመጡ ኔጎሼት እንዲደረግ መገንጠልም ቢሆን አልክ እኮ ኔጎሼት ይደረግ። በጣም ብዙ ክራይሞች አጌነስታስ ይፈጠራሉ። ኢኳል ሪፕሬዘንቴሽን የለንም፣ ኢኳል ራይት የለንም፣ ኢኳል ኦፖርቹኒቲ አልተሰጠንም፣ ሰው እንደ ሰው መኖር አልቻልንም እያሉ ነው። ስለዚህ ኦኬ ባልና ዩ ካም ቱ ቴብል ኤንድ ሃቭ አ ዲስከሽን አይደለም። መጀመሪያ ዲስከሽኑ ከመጀመር በፊት ምን ታደርጋለህ? ሴቶች ተበደልን የሚሉትን ነገር ትሰማለህ። ገባክ? ትሰማለህ። ከዛ ኦኬ ምንድን ነው የተበደሉት? ስንት ፐርሰንት ነው እየተማሩ ያሉት? ስንት ፐርሰንት ናቸው ስራ የያዙት? ስንት ፐርሰንት ናቸው ፖለቲካልና ሊደርሽፕ ላይ ገቡት? ስንት ፐርሰንት ናቸው እንደዚህ የሆኑት የሚለውን ታሪካቸውን ማዳመጥ የመጀመሪያው ስቴፕ። አይ አላዳመጣችሁም ወደ ውይይቱ እንሂድ አይደለም የሚባለው። መጀመሪያ ዩ ኒድ ቱ ኖ ዩ ኒድ ቱ ሃቭ ዘ ኖሌጅ። ልክ ደ ሴም ዌይ ትግራይ ውስጥ ስላለው ነገር ኖሌጁ እንደሚያስፈልገን ማለት ነው። ለመሳተፍም ኔጎሽት ለማድረግ ነው። አንተ ወንድ ስለሆንክ የሴቶችን ኤክስፒሪየንስ አታውቅም። ሴቶች ግን ሴት ሆነው ኖረውታል። ስለዚህ ዩር ፈርስት ስቴፕ ማኑ መፍትሄ እናምጣ፣ ውይይት እናድርግ፣ መፍትሄ እንዴት ነው የሚመጣው ከማለት በፊት የችግሩን ጥልቀት መረዳት። እዚህ ሴቶች ይሰበሰቡና እንደኔ እንደ ቲጂ እንደ ሳሪ ያሉ ሰዎች እዚህ ችግር አስተዋጽኦ የሚሆን ነገር አለ ትላለህ። ከዛ የምታደርገው ነገር ካለ ራስን ትለውጣለህ። ገባ? ራስን ትለውጣለህ። ለምሳሌ ሴቶችን እንዴት ነው ላከብር የምችል? አሶረኛ ያለች አዎ፣ ሰው ለማውራት ከተንቀዠቀዠ እያዳመጠ አይደለም፣ ለመመለስ እየቸኮለ ማዳመጥ ማለት ነው። የዛ ፕሮሰስ ቁጭ ብለህ ሰው የሚለውን ነገር ትሰማና አናላይዝ ታደርጋለህ። ኦኬ ምን እያለች ነው? ኦኬ በምን ሆነ እንዳላዳመጥከኝ እርግጠኛ ነኝ። ለዛ ነው ዝም ብሎ ያወራና ይሂድ ምለው። እየገባ ያወራና ይሂድ።
ሜቢ የሚሰማክ ሰው የለም ህይወትክ ላይ አይዶን ነው። ኦኬ አንደኛ መተን ነው የተደበደብነው የተደፈሩ ሴቶቹ ምናምን ጭቆና which is አታክ ተደረግን። ቆይ እንዳትመልሽ አሁን እኔ ሰምቼሻለሁ። ልክ እየሽ እየተንቀጨቀጭ ነው ማለት ነው። የሆነ ለምን መሰለ ማስቆም ፖለቲካ ልትሰራ ነው። እኔ ፖለቲካ አላረኩ። ይኸውልሽ አወርድሃለሁ ጆሲ አወርድሃለሁ። እንደ አይነት ተንኮል አልወድም። ሚውት አልክ። እኔ በሚገባህ ነገር ምሳሌ ልስጥ ነው ያልኩት። ትግራይ ላይ በአካል ሄደው ኢንቮልቭ ካረጉ ሰዎች መካከል ነኝ። ፎር ዘ ሂሊንግ እየነገርኩ ያለሁት ፖለቲካል ኮንቨርሴሽን ላይ ኢንጌጅ የምታረግ ሰው እንደሆንክ ስለማቅ ኢንጌጅ የምታረግበት ምክንያት የችግሩን ጥልቀት ለማውራት ለምሳሌ ፕሪቶሪያ ስምምነት ምንድን ነው፣ ውስጡ ያለው ችግር ምንድን ነበር ስታረጉ የነበረው ውይይት፣ ከዛ እንዴት ሊፈታ ይችላል ነው። ደሴም ወይ ማለት ነው የሴቶች ችግር ምንድን ነው። ቁጭ ለማ ወደ ትግራይ እንዳትሄድ ምሳሌ ነው የሰጠው። ትግራይ ካልክ አወርዳለሁ። እዚህ የሴቶች ችግር ምንድን ነው፣ ከዛ በኋላ ደግሞ ምን አስተዋጽኦ አለኝ፣ እንዴት ሊፈታ ይችላል እያልክ ነው የምትሄደው። ፓራላል ኤግዛምፕል ነው የሰጠው። ወደዛ እንዳትሄድ አወርዳለሁ። ጆሲ ኦኬ ንገረኝ ስለማወራው ነገር እና እነግርሻለሁ። ላይክ ታሚ ዘ ወርድ ዲስ ኢዝ አ ፕሮብለም እኮ ሳንሱር አድርገሽ ሩምሽ ሞዴሬተር ስላለሽ ብቻዬን ላውራ ምናምን ስላደረግሽ ዳዝንት ሚን ሰዎች እየተማሩ ነው ማለት አይደለም። ኢፍ ዩ ዋንት ጆሲ ሪዲንግ ኢዝ ፋንዳሜንታል። ቆይ አዳምጠኝ። ሪዲንግ ኢዝ ፋንዳሜንታል። እዚህ ላይ ያለውን አንብብና ካነበብከው መለስ አንብብና ከዛ ስቲክ ዊዝ ዘ ቶፒክ ኤንድ ዊ ዶንት ሃቭ ቱ ጎ ባክ ኤንድ ፎርዝ ጎ ሄድ አንቲንግ አይ ካን ቴል ዩ ጋይስ ሳንሱር እኔ ሞዴሬተር እዚህ ቤት ለምን ሆስቷ እንደዚህ ጓደኝ ኮንቨርሴሽን ካልሆነ እኔ ይኸውልሽ እኔ የምለው አሁን የሴቶች መብት ወይም አንቺ ኤኒ ችግር አለብኝ የምትይውን ነገር አም ዊሊንግ ቱ ሊስን እና ቱ ሊቭ ዩ አሎን ከቻልኩ ኮንትሪቢዩት ላለማድረግ ያንቺ ችግር ላይ ኢቭን ችግርሽ እንኳን እኔ ለእኔ ትክክል ነው ብዬ ባላስብም ግን ለአንቺ ከሆነ አውል አክሴፕት አዘደዝ ብዬ አንቺ ጋር ለመድረስ አልፈልግም። ለምሳሌ ሃይማኖት የሚደብርሽ ከሆነ ትክክል አይደለም ብለሽ የምታስቢ ከሆነ ኦኬ ዛትስ ሮንግ ፎር ሚ ኢትስ ራይት። እኔ ፎርስፉሊ አንቺ እስካልተጫንኩሽ ድረስ ዋይ አር ዩ ክሮሲንግ the boundary? ሁለታችን ኮ ኤግዚስት የምናደርግበት ላይን አለ። እሱ ላይ ነው ለምሳሌ she was criticizing our religion። ጆሲ ቆይ አቁም። እኔ አሁን የትምህርት ጥያቄ የለብኝም። እስከ ፖስት ግራጁዌት ድረስ የተማርኩ ሴት ነኝ። ግን ሴቶች መማር አለባቸው ብዬ የኔ ችግር ስለሆነ አይደለም እዚህ ጋር ቁጭ ብያለሁት። የ86% የኢትዮጵያ ሴቶች ችግር ስለሆነ ነው። ዶንት ሜክ ኢት ሳውንድ ላይክ ኢትስ ላይክ ማይ ፐርሰናል ፕሮብሌም። የፋይናንስ ችግር የለብኝም። ሴቶች በኢኮኖሚ አዘ ጀንደር የሴትን ጾታ እንደያዘ ሰው ጾታዬን ትኩረት አድርጎ የሚደርስ በደል አለ just because of my gender። ስለዚህ ያንን ጾታን ያማከለ በደል የምቃወመው ስለደረሰብኝና ስላለ ሴቶች አይደፈሩ ምለው ስለተደፈርኩ አይደል። አሁን you are making it sound like ማለት ነው I have a certain problem and I'm being here እንትን about it crazy about it no። ይሄ የኢትዮጵያ እዚህ ውስጥ አንድ ወንድ እስከዛሬ ይኸውልሽ አንድ ወንድ እስከዛሬ እዚህ ሩምሽ ከመጣ ውስጥ ሴት ልጅ ትደፈር ብሎ የሚተናገረ ሰው አለ? አምሹር ጋራንቲ የምነግርሽ አንድም ወንድ አይመጣም ትደፈር የሚል so why are you here like ወንዶች እንደመደፈር እንደምንፈልግ ወይም ሰርቴን ሶሳይቲ የሴቶችን መደበር እንደሚፈልግ of course ሌባ አለ። ለምሳሌ ቆይ ልንገርሽ ሌባ አለው። እኔ ሰማሁሽ እኮ አዳምጪኛ። ጎዝቦዝ ወይ መደማመጥ እኛ ወንዶች ተደፈሩ ብላችሁ እየወጣችሁብን ነው አላልንም።
ደፋሪ ወንዶች አንቺ እኮ ሜንሽን አረግ ስለመደፈር ይኸውልሽ፣ ስለ ትግራይ አንቺ ሜንሽን እስክታደርጊ ድረስ ሜንሽን አላረኩም። ስለመደፈር አንቺ ሜንሽን እስክታደርጊ ድረስ ሜንሽን አላረኩም። እኔ አኮርዲንግሊ አንቺ ለምታመጫቸው ኤግዛምፕሎች ነው የመለስኩት። አንቺ ግን ራስሽ ታመጪውና ራስሽ ታሮጪዋለሽ። የካኖ ሀበት ብለው የተሰለፉ ወንዶች የሉም። ታዲያና ዋይ አር ዩ ሜንሽን አባውት መደፈር? ዩ ሜንሽን አለ መደፈር ችግር አለ። ጎበዝ ልጅ ኢትዮጵያ ውስጥ የመደፈር ችግር የሴቶች መደፈር ቆይ ጆሲ ሴቶች መደፈር የለባቸውም ብዬ ስለማምን ይህንን እያነሳ ያለው አስገድዶ መደፈር የለባቸውም ብዬ ስለማምን ነው ይህን እያነሳ ያለው። ለምን አነሳሽ ነው ጥያቄ? አሁን አንሳና ማይክል ነው የሴቶች መደፈር ይኸውልሽ፣ የሴቶች መደፈር ሪል ጥያቄ ነው፣ ሪል ኢሹ ነው ማህበረሰባችን ላይም የትም እንደወረድ ሶ የሴቶች መደፈር ለሁላችንም ችግር ነው። ይሄ ሶልቭ መደረግ ያለበት ነው። ኢትስ አ ቢግ ክራይም፣ ኢትስ አ ቢግ ኢሹ። ምንድነው ተቃውሞ? ነው ዳስ ና ኦኬ። እኔ አሁን መደፈር ይቆም። እሺ በጣም ጥሩ። የሴቶች መደፈር 100% እኔ ትክክለኛው ሪል ወንድ ሲቪላይዝድ የሆነ ማህበረሰብ ከአንቺ ጎን እንደሚቆምና ከሴቷ ጎን እንደሚቆም ግልጽ ነው። ይሄ ግልጽ ነው። አሁን የሴቶች መደፈር እንዳለና እንዴት እንደሚቀነስ የሚሰራበት ነው። ኦልዌይስ ነገር ያለበት ነው። ዋን ቲንግ ነው ነው it's not you guys are here ኤክስትራ እንትኖች የምትሄዷቸው ለምሳሌ የሴቶች እንኳን ብንስማማና እሱ ሶልቭ ቢደረግ you are mentioning like ሃይማኖቱ ትክክል ብለሽ ሃይማኖት ሪሊጂን ላይ እኮ ቅድም ፕሪች ስታደርጊ ነበረው። አዎ ጆሲ ኒኮሱ ነው ጆሲ ተሰማክ አይደል? አንተ ሩንግ ነው አይደል? አንተ የትኛው ነው መጽሐፍ ቅዱስ ላይ ሴት ትደፈር የሚል አለ? ቆይ ጆሲዬ ይኸውልህ አንተ መጽሐፍ ቅዱስን ዲፌንድ አድርገው ባገኘኸው አጋጣሚ መብትክ ነው። እኔ ደግሞ ሃይማኖት ፓትሪያርኪካል ነው ኢንክሉዲንግ ደ ባይብል በመዋቅራዊ ደረጃ በስርዓታዊ ደረጃ ወንዴ ሴትን የበታች የሚያደርግ ነው አልቀበለውም እላለሁ። የሚገርምህ እኔ ራዲካል ፌሚኒስት ስለሆንኩ ነው። ቲጂዬ ክርስቲያን ፌሚኒስት ናት፣ አትቀበለኝም። እኔ ራሱ ትቃወመኛለች፣ ሳሪም ትቃወመኛለች። እርስ በራሳችን እንጨቃጨቅበታለን ሁላ። ዚስ ኢዝ ማይ ፐርሰናል ብሊፍ እና የምከተለው የፌሚኒዝም አይነት እኔ ፐርሰናል ገባክ? ዜን አይ ሃቭ ዛት ዋን ራዲካል የምትለው ወርድ ከዛ ጋር ነው ያለብን ችግር። ምክንያቱም when you radical when something you can coexist with other ይኸውልሽ፣ ለዛ ነው የመጣሁት። ራዲካል ስለሆነ መጀመሪያ ምንድን ነው ራዲካል ፌሚኒዝም? whatever you've been saying like ይኸውልሽ ራዲካል ማለት ምንድን ነው መሰለሽ when you radicalize in something ይጎ ኤክስትራ ማይል እና ለምሳሌ ሃይማኖት የለም አያስፈልገንም እስከ ማለት ትሄጃለሽ ማለት ነው። ማለት አይደለም ዩ ራዲካላይዝ ሃይማኖትን እኮ አልሽ እኮ ራስሽ። ካሊፎርኒያ ነካ አይደል ያለ የኢንተርኔት አክሰስ አለ አይደል? ዋቲስ ራዲካል ፌሚኒዝም ብለህ ጉግል አድርግ። ከመቃወም በፊት ማለት ያሉን ትክክል እኔ አሁን የተቃወምኩት ተወኝና ዋቲስ ራዲካል ፌሚኒዝም ብለህ ጉግል አድርግ። መልሱን ንገረኝ። ከዛ አሁን ጉግል አድርግልሽ። አዎ ምን ይላል? ሶ ዋትስ ዩ ፖይንት? ጉግል አድርጌ ካመጣሁት በኋላ እንድትቃወመው ነው። በደንብ በእውቀት ተቃውመኝ። እኔ እኮ ለዚህ ለፌሚኒዝም እኮ አዲስ አይደለም ብዬሻለሁ። አይ ላትሆን ትችላለህ፣ ለራዲካል ሊሆን ይችላል። ስለዚህ ራዲካል የራዲካል ዴፊኒሽን ራዲካላይዝድ ከመሆን ጋር ብቻ አይደለም የሚገናኘው። ምንድነው ራሱ ዴፊኒሽን? ቆይ ጆሲ ራዲካል ኢትስ ሲምፕል ጉግል ቻት ጂፒቲ የለ ዋትስ ራዲካል ፌሚኒዝም በለው ምን አለት? ጎበዝ ልጅ ሄደ ላይ ቲጂዬ ሰላም በይን። ቅድም ተበሳጭተሽ እኮ ፌቢዬ ለምንድን ነው የምትጨነቂው? ጠላትሽ ምን ቦጣሽ እንዴ? እኔ ስራ መግባት ስለነበረብኝ ነው፣ ግን በአንድ ጆሮ እየሰማችሁ ነው። መባረር አይቀርም። አሁን ስወጣም ሮጭ ወደ እናንተ መጣው። ይሄ ልክፍት ነው እያልኩ ነው።
ፍቅር አይነት እኔ 2 ቀን ጆስዬ፣ እኔ ምንም በእውነት የፈለግከውን አረጋ አዶፕት አድርጊኝ ይለኛል። አንተን በአንቀልባ ይዛለሁ። እንዴት እንደምወደው ይልድ አሁን አልከፋኝም። እሺ ፌብዬ፣ አይ እኔ ተሰማኝ። ራዲካል ፌሚኒዝም የሚለው ይላል እዚህ ላይ ምን ይላል? ወንዶች እችን ዓለም ወንዶች ሴቶች ላይ ተጽዕኖ ዶሚኔት ያደርጋሉ። እንግሊዝኛ አንብበው ከሄድኩኝ አይሰማማ። ከዚህ ከወጥቼ የማነበው ከሆነ አይመጣም። ኮፒ ፔስት አድርጌ እዚህ ጋር ኮሜንቱ ላይ ልጽፍልሽ እችላለሁ። እሺ ጎሽ። እውቀት አርነት ያወጣል የሚባለው ነገር ግን እውነት ነው። ወንድማችን ፌሚኒስት ሲሆን ይታየኛል። አሜን በሉ፣ አሜን በሉ። ትልቁ ችግር ምን እንደመስልሽ፣ ይኸውልሽ የኮሜንት እንትኑ ሪስትሪክሽን ስላለው እንትኑ ትንሽ ነው ኮፒ ፔስት ማድረግ የምችለው እና ቢሊፍስ ሶሳይቲ ኢዝ ፋንዳሜንታሊ ፓትሪያርኪካል ሚኒንግ ሜል ዶሚኔትድ ኤንድ ኦፕረስድ ወመን። ስለዚህ መጀመሪያ ዲፋይን የምታደርገው ዋት ኢዝ ፓትሪያርኪ የሚለው ነው። ፓትሪያርኪ ምንድን ነው? እንደ አሳ እየጠለቀ እየወጣ ዛሬ ጆሴፍ እንደዚህ ማድረግሽ ጥሩ ነው። አሁን ፌቡ ግን ከየት ያመጣሽው ትዕግስት ነው? ዛሬ እኮ እኔን ራሱ እንደ አዲስ አስገርመሽ ልሞት። አለኝ እኮ ትዕግስት። አንዳንድ ቀን ነው ነገ ቢያገኝኝ ግፍ አድርገው ነው ቢተውኝ። አይ ላይክ ዲስ በእውነት ፌቡዬ፣ በጣም ነው ዛሬ በጣም ፐርፌክት ነበርሽ ነሽም። ኦኬ መደናነቁም በኋላ ይደርስላችኋል። እና ፓትሪያርኪ ምንድን ነው? ምን ይላል? ፓትሪያርኪ ምንድን ነው? ምን አይነት ስርዓት ነው ይላል? አርኪ ካለው ያው የስርዓት ሲስተም ሃይራርኪ ማለት ነው። የበላይነት አባት ማለት ነው አይደለም? ምን ይላል መሰለ? ወንድ ልጅ ወንድ በመሆኑ ብቻ ይላል የቤቱ አስተዳዳሪ ነው ብሎ ይጀምራል። ሃውስ ሆልድ ላይ ማለት ነው። ከዛ ስትል ወንድ በመሆኑ ብቻ የቤት አስተዳዳሪ ነው፣ የቀበሌም አስተዳዳሪ ነው፣ የወረዳም አስተዳዳሪ ነው፣ የሀገርም አስተዳዳሪ ነው እያለ ሲስተማቲክሊ ሴቶችን ኮምፕሊትሊ የሚያስወግድ ወንዶችን የበላይ አድርጎ የሚያስቀር ስርዓት ባጭሩ። ዊዛውት ኤኒ ኳሊፊኬሽን ነው ባይዘው። ይሄ በትምህርት አይደለም፣ በችሎታ አይደለም፣ በምን አይደለም። በቃ አባት ወይም አባት የሚባለው ፓትሪ ኢዝ ዘ ሄድ ኦፍ ዘ ሃውስ፣ ዘ ሄድ ኦፍ ዘ ስቴት፣ ዘ ሄድ ኦፍ ዘ ገቨርንመንት እያለ በቃ ባይ ዚስ ቶክን ሴቶች ፈጽሞ ሊደር እንዳይሆኑ የሚያደርግ ስርዓት ማለት ነው ኮምፕሊትሊ። ስለዚህ ራዲካል ፌሚኒዝም የሚቃወመው ፓትሪያርኪ ነው። ሃይማኖትን ብቻ ምናምን ካፒታሊዝምን ብቻ ምናምን ሳይሆን ፓትሪያርኪን በመጀመሪያ ደረጃ ፓትሪያርኪ ወንዶችን የበላይ የሚያደርግ ስርዓት በሙሉ መውደቅ አለበት። በጾታቸው ብቻ ማለት ነው የበላይ ናቸው የሚል ስርዓት። ከነዚህ ስርዓቶች ውስጥ አንዱ ሃይማኖት ሆኖ ተገኘ። ወንድ ልጅ የቤቱ ራስ ነው። ገባክ? ወንድ በመሆኑ ብቻ አስተዳዳሪ ሆኖ ሲገኝ ይቃወመዋል። ገባህ ጆሲ? ያልመለስ አይ ምን አለ? ኦኬ እሺ፣ እንዴ አማርኛ እኮ ነው ያወራሽው። ኦኬ በጣም ጥሩ፣ ደስ የሚል እዚህ ምድር ላይ ወንድ የመሪነት እንትን ሲጫወት የነበረው ዘሪዝን አሁን ሴቶች መሪዎች አሉ። አሁን በጣም ሱፐር የሆነ መሪዎች በአለማችን ላይ ተፈጥሯል፣ እየተፈጠሩ ማንም ይሄ ቆይ አሁን ምሳሌዎች ላይ አንሂድ። ምሳሌ እዚህ ምድር ላይ የሆነ ቪዲዮ አይቼ እንትን መባባል ከጀመርን ይለጠጣል። ሁላችን እንደፈለግሽ እንድታወሪ ፈቅጀልሽ። እኔ ሳወራ ለምን ኢሪቴት የምትሆኙ? አዶን አንደርስታንድ። በእውነት ኢሪቴት ስለማታውቂ በእውነት አይደለም። እኔ አሁን አንቺ ቁጭ ብለሽ ጠመኔ እናንተ ታመሰምሪ ነው ለመማር አንቺ ስለምን ሬዲ አትሆኝ? ዋይ ዱ ዩ ቲንክ ዩ አር ዩ ኖ ኤቭሪቲንግ በት አዘርስ ዜይ ዶንት እኮ። ስለዚህ ይኸውልሽ እኔ ዝም ብዬ እንደምሰማሽ ለምን አሁን እኮ አላስወራሽኝም እኮ እኔን ላስወራሽ ነው። ረጅም ሰዓት ነው ምሳሌ፣ ረጅም ሰዓት በጽንሰ ሀሳብ ደረጃው
በራዲካል ፌሚኒዝም ላይ ያለህን ተቃውሞ አቅርብ። አሁን ይኸውልህ ራዲካል ፌሚኒዝም ፓትሪያርኪ ነው የሚቃወመው አልኩ። ፓትሪያርኪ ማለት እንዲህ ነው አልኩክ። ገባክ? ከዛ ደግሞ ሴትን ልጅ ሆነ ብሎ ከሊደርሽፕ የሚያወጣ ወንዶች ወንድ በመሆናቸው ብቻ አስተዳዳሪ መሆን አለባቸው ብሎ ነው የሚያስበው። ስለዚህ ይሄንን ጉዳይ ይቃወማለሁ ብለህ መቃወሚያዎችን አቅርብ። እኔ የምቃወመው ነገር እኔ የምቃወመው የሰማሁትን እኔ አሁን ለምሳሌ ሴቶችን መደፈሮችን እያስተማርሽ ብትሆኝ ኑሮ አውድን ካማፔር እና ስታንድ አጌንስት ዩ የሴቶቹን ሪል ችግር ስለሆነ የሴቶች በክፍያ እኩልነት የለም ብለሽ ብትናገሪ ነው አውድን ቢሄር የሴቶች የደረጃ እድገት ተጽዕኖ አለ ብለሽ ብትናገሪ ኑሮ አውድን ቢሄር ዲስ አር ሪል ኢሹ እዚህ ምድር ላይ ኤግዚስት የሚያደርጉ ናቸው እና ኒድ ቱ ቢ ሶልቭድ። የሴቶችን እኩልነት እፈልጋለሁ እኔ ጀስት ወንድ ስለሆነ ብቻ የቤቱ ራስ መሆን አለበት ብዬ አላምንም። ስንት ስማርት ሴቶች አሉ ወንዶችን ቁጭ አድርገው የሚያስተዳድሩ። የሰለጠነ ዓለም ነው የምኖረው፣ እንደሰለጠነ ሰው ነው የማስበው። ታስ ኖት ፕሮብሌም። ፕሮብሌም ዝ ከዛ አልፈሽ ሃይማኖትን ክሳይ ስታደርጊኝ እኔ አንቺ የምታውቂው መጽሐፍ ቅዱስ እኔ እስከማውቀው ድረስ መጽሐፍ ቅዱስ ፐርፌክት ነው ብዬ አላልኩም። ግን እኔ በቃ ሴቶችን ግደል፣ ጨፍጭፍ፣ ሴቶችን ጥላ የሚል ነገር አላየውም፣ ካለም አልቀበለውም። ፓኬጅ ላይ ግን በሙሉ ሃይማኖትን አያስፈልግም ብለሽ እንትን ማለት ሃይማኖት ውስጥ ምን አለ? አሁን ሃይማኖት ምን ያደርገኛል? ለምን የምወደው ስለ ሃይማኖቴ ማለት ነው። ሰው ኖረ አልኖረ ልክ ካሜራ ላይ እንደተገጠመ ነው የማስበው። ብዙ ጊዜ ሰዎች ካሜራ ካለ ቢሄቭ ያደርጋሉ በስነ ስርዓት። ለምን? ሰንበዲ ዎች እያደረጋቸው እንደሚሆን ስለሚያውቁ በስርዓት እንዲኖሩ ያደርጋቸዋል። ሃይማኖትም ልክ እንደዛ ነው። ኦቨርሳይት ያደርገኛል ማለት ነው። ላይክ ካሜራ እንዳለኝ ላይ እግዚአብሔር ያየኛል ብዬ ኤክስፔክት ስለማድረግ ዳዝም ማድረግ እግዚአብሔር ይኖር አይኖር በማያስጨንቅ ግን እንዳለ ማሰቡ ራሱ የሰው ልጅ በስነ ስርዓት እንዲኖሩ ያደርጋል። ለዛ ነው የምወደው ሃይማኖትን ማለት ነው። አሁን ሃይማኖት ውስጥ መስተካከል ነገር ካሉ ሌትስ ቶክ አባውት ኢት ኢትስ ጉድ ኮምፕሊትሊ ሃይማኖት ላይ ያለ ጥሩ። ምክንያቱም ምንድን ነው መሰለሽ እዚህ ምድር ላይ 100% ፐርፌክት የሆነ ነገር የለም። ቅድም የሆነ ልጅ መንሽን ሲያደርግልሽ ነበረ። የሆነ መድኃኒት ተብሎ የሚመጣም ሳይድ ኢፌክት አለው። ኢቭን ዶ መድኃኒትን ቢሰራም ሰርቴን ፖይንት ሳይድ ኢፌክት አለው። ሳይድ ኢፌክቱ ምንድን ነው? ሀውኪን ሚኒማይዝ የሚባለው ነገር ነው መስራት ያለብን እንጂ መድኃኒት እንደ መድኃኒት ሳይድ ኢፌክት ስላለው ተባለ መጣል የለበትም። የምንሰራው ፕሮግረስ ነው። ላይክ ቻለም ፐርፌክት አይደለችም። ሃው ካን ዊ ሜክ ኢት ፐርፌክት ነው። አሁን አሱናስ ሴቶች ብለሽ ሃፍ ኦፍ ዘ ፖፑሌሽን ኢን ዘ ወርልድ አቮይድ ብታረጊው አጌንስት ልክ ያ ፖፑሌሽን ደግሞ ሃፍ ኦፍ ኢት ላይክ እኔም ያርገሽ ስታስቀምጪው የምትፈልጊውን ፕሮግረስ አይመጣም። ገብቶሻል? ላይክ እኛና እነሱ የሚባል ሊፈጠርና ፈቲግ ይፈጠራል ማለት ነው። ስለዚህ ዘወይ ኢቨን እንኳን ፖይንቶች ቢኖርሽ ዘወይ ዩ ዴሊቨር ኢት ማረር። አንድ ሁለተኛ ኢሹዎችሽ ኢሹ ካሉ ኢሹዎቹ ላይ ፎከስ አድርገን ሶልቭ ለማድረግ ሂድ እንጂ ትልቁ ቤኔፊት ያለውን ነገር ቢኮዝ ኦፍ ማይነር ሚስቴክ ወይም ሰንቴን ሚስቴኮች ካንስል አውት እያደረግሽ የምትሄጂው ፕሮግረስ አይደለም። ኢፍ ዩ አንደርስታንድ። እና እዚህ አሁን የተናገርኩት ላይ ያልተስማማሽ ነገር ስትካለ ንገሪኝ። እኔ የመጣሁት ሃይማኖቴን ስትቃወሚ ስለሰማሁት ነው። ጆስዬ እኔ ሃይማኖትክ ምን እንደሆነ አላውቅም ሲጀምር ማለት ነው። በመጀመሪያ አይ ዶንት ኖ ኢፍ ዩ አር ስፔሲፊክሊ አድሬስድ ግን ባይብል ነበረና ያን ሃይማኖቴ ባይብል ገልጣችሁ ነው ስትናገሩ የነበረ ቅድም። እሺ ችግር የለውም። ስለዚህ አሁን አንተ ምንድነው ሃይማኖቴን እወደዋለሁ እግዚአብሔር ያየኛል ብዬ እኖራለሁ። በጣም ጥሩ ኑር። ይሄ በጣም ዲሞክራሲያዊ መብትክ ነው። የፈለግከውን ነገር ማመን እግዚአብሔር ያየኛልን ብሎ መኖር መብትክ ነው። አሁን ቅድም ምን አልኩ መሰል ሴት የወንድ ራስ ነው ብሎ አስቦ ሲስተማቲክሊ ሴቶችን ከሊደርሺፕ ኤክስክሉድ የሚያደርግን ስርዓት ፓትሪያርኪ መሆኑን ሳስረዳክ አንተ ምን አልክ? እኔ ራሴ ዘመናዊ ሰው ነኝ እንደዚህ አይነት ነገርን አልቀበልም አልከኝ። እዚህ አንተ ባይ ዴፊኒሽን ራዲካል ፌሚኒስት ነህ ማለት ነው። ይህን ካልተቀበልክ እኔም የማልቀበለው እሱ። ከዛ ግን ይሄ ነገር በስርዓቶች ውስጥ ራሱን እንዴት ይገልጣል? ሃው ዲድ ይሄ ዘ ዴቪልስ አር ኢን ዘ ዲቴልስ ይባላል አይደለም? ይሄ ፓትሪያርኪ የሚባለው ነገር ራሱን በምንድን ነው የገለጠው? በሃይማኖት ውስጥ እንዴት ራሱን ገለጠ?
ሴቶችን ሲስተማቲክሊ ከመሪነት ከሊደርሽፕ ከአገልግሎት አስወጥቷቸዋል። በቃ ሰብጀክቶች ናቸው እዛ ውስጥ። ኦኬ ይቀጥላል። ፖለቲክስ ውስጥ እንዴት ነው ራሱን የሚገልጠው? ሴቶች ሊደርሽፕ ላይ እንዳይገቡ ያደርጋቸዋል። ኦኬ እሺ፣ ትምህርት ላይ ሴቶች እንዳይማሩ ያደርጋል። ሲስተማቲክሊ ለምንድን ነው ሴቶች የሚደፈሩት የሚለውን ነገር ኢንተርቴን ስናደርግ እንዲህ አይነት ስርዓት ስላለ ሴቶች እንደ ዕቃ የሚታዩበት ፍቃዳቸው መጠየቅ አለመጠየቃቸው ራሱ አስፈላጊ ያልሆነበት በጣም የሚገርም ኮንቨርሴሽን አድርጌ ነበር ከጥቂት ቀናት በፊት ወራት በፊት ከሆነ ፓስተር ጋር። ቆሮንጦስን ይዞ መከላከል የለም እንደፈለግ ልታረጋት ትችላለህ ብሎ የሚያስተምር ማለት ነው። ስለዚህ it is an instrument, it's an instrument for women to be abused። ስለዚህ በሃይማኖት ውስጥ እንዲህ ራሱን ይገልጣል። ኢኮኖሚክስ ውስጥ እንዴት ነው ራሱን የሚገልጠው? ወይም ካፒታሊዝም ውስጥ ካፒታል should be owned by ይሄ አስተዳዳሪ በሆነ ወንድ ብሎ ያምናል። ሴቶችን ከተጠቃሚነት ያስወግዳቸዋል። እዚህ ስቃወም ማለት ነው አንደኛው ቱል ሃይማኖት ሆኖ አገኘዋለሁ። ካፒታሊዝምንም ሁሉም ካፒታሊዝም ላይ ከኔ ግሚ ሰርቴን ህግ ለምሳሌ ህግ የኢትዮጵያም ይሁን የአሜሪካን ኤኒዌር ሴቶች ኢኮኖሚ እንዳይቆጣጠሩ የሚል ህግ ላይ ተሰፈረ። ከመጽሐፍ ቅዱስ ተይኑጣና ህግ ላይ በህግ ነው የምንተዳደሩ እዚህ ምድር ላይና ካፒታሊዝም ላይ የካፒታሊዝም ህግ ላይ እንደዚህ ሴቶች ካፒታሊስት እንዳይሆኑ የሚል እስቲ ከየት ነው ያገኘሽው ይሄን ነገር? እንደዛ እኮ አይደለም ጆስዬ፣ በጣም የዋህ ካልሆንክ በቀር ሲስተሞች ኦፕሬት ሲያደርጉ ዳይሬክትሊ አትሳተፉም፣ አትገቡም። ሴቶች አትሳተፉም የሚል የለም። አትገቡም የሚል ህግ ላይ አታገኝም። ተደፈሩ የሚል አታገኝም። ህግ እንደዛ አይሰራም። ግን ሲስተማቲክሊ ከዚህ ሪሶርስ እንዳይጠቀሙ ለምሳሌ ኖሌጅን ይሆናል የሚከላ አይማሩም። ካልተማሩ ማለት ነው ስራ አይይዙም። ኦኬ ዋይረስ ገና ህፃን እያሉ ይዳራሉ 40%። እሺ ከተዳሩስ ሪሶርስ የላቸውም። እድሜ ይፈልጋል ካፒታል መያዝ ባይሰው። ሴቶችን ሲስተማቲክሊ ነው የሚያስወግደው ስልክ ማለት ነው። ዳይሬክትሊ ነይ አንቺ ሴት ነሽ አትገቢ ና አንተ፣ እንደዛ አይደለም። ከዛ አሉ ዲፓርትመንቶች ለምሳሌ በጣም ኢምፖርታንት የሚባሉ ዲፓርትመንቶች ሴቶችን ኢንክሉሲቭ አይደሉም በአብዛኛው። ወሬልስ ፖለቲካል ሊደርሽፕ በጣም ብዙ ነገር ነው ያለው። ስለ ሴቶች በሲስተም ነው የሚወገዱት። አትሳተፉም አትገቡም ምናምን አይደለም የሚባሉት። ከላይ ጌቱን ይዞ አይገባቸውም ብሎ የሚያስብ አለ። እሱ ስርዓት ከየት ነው ሀሳቡን የሰረቀው? አንደኛው ከሃይማኖት ነው። ሃይማኖት ክሪቲሳይዝ ይደረጋል። አለቀ። ላስረዳሽ ሰምቼሻለሁ እኮ እኔ ይኸውልሽ፣ ልዩነት አለ። በቃ እዚህ ጋር ዘው የአንደርስታንድ ትክክል ነው ብዬ አላስብም። የኔን ደግሞ ልንገርጽልሽ እና ከዛ በኋላ ይክን ዲባንክ ማድረግ ያለሽ። ይኸውልሽ ካፒታሊዝም ላይ ሴቶች በሲስተም ሲስተም ኮምፖነንቶቹ ምንድን ነው? አንድ ሲስተም ነው የምንለው ኮምፖነንቶቹ ምን ሲኖሩት። አሁን ለምሳሌ ምን አለ መሰለሽ እዚህ ሀገር ላይ የጥቁሮች ኤሌክትሪክም ሲስተም ሊሆን ይችላል፣ የሳውንድም ዋሬቨር ሲስተም ኢትስ አንድ ሲስተም እየሰራ ነው የምንለው። እንደ ሲስተም ምን ቢኖሩት ነው ውስጡ ሲያረግ ሲስተም እየሰራ ለምሳሌ ስትራክቸር ይኖራል። ሲስተም መዋቅር አንደኛው ኮምፖነንት ነው አይደል? ጆሲ ኔትወርክ እየተቋረጠ አይደል? እዚህ መዋቅር ስለ መዋቅር ስናወራ ለምሳሌ ፓትሪያርኪ ሴቶችን እና ወንዶችን እንዴት ይደረድራል ብለህ ማወቅ አለብን። አሬንጅመንታቸው እንዴት ነው? በመዋቅር ሲቀመጡ ወንዶች እንዴት ነው፣ ሴቶች እንዴት ነው የሚቀመጡት? እሺ ልመጣልሽ ነው። ቱ ቲንግስ ቀላቅለሻል ብዬ አስባለሁ። ልናገር ይህን መዋቅር ከዛሬ ታውቀዋለህ? ልናገር ልናገር አንድ ማጣቂ ነገር ስላየሁኝ ነው። ምንድን መሰለሽ፣ አንደኛ በመጽሐፍ ቅዱስ አይደለም እየተዳደርን ያለ ነው፣ በህግ ነው። መጽሐፍ ቅዱስን ወደ ገለል አድርጌ ማለት ነው። መጽሐፍ ቅዱስ ፐርሰናል የምንወስዳቸው ሴኩላር ናቸው፣ ገቨርንመንት እና እንትን ስፔሻሊ ዌስተርን ካንትሪ ላይ ማለት ነው። ስለዚህ ማች ኢንፍሉዌንስ የላቸውም ሪል ላይፍ ላይ። ሞስት ፒፕል ኤቲክም ሊሆን ይችላል የተለያየ ሃይማኖት ዊ አር ኤክሰርሳይዚንግ ሃይማኖታችን ለብቻ ነው። ቴው እስና ፕሮብሌም አዚስ ታይም
ሲስተማቲካሊ ካፒታሊዝም ሴቶችን ይጫናል ላልሽው ግን ልምጣበት። ሃይማኖት is not a problem for who is the question for anyone on this western country ላይ ሃይማኖት ስነጣብቅ ይል ስለዚህ እኔ ሆኖብኛል እያልኩ ነው። አይ ልመጣልሽ ይኸውልሽ ቆያ ስምኛ አሁን ይኸውልሽ ቅድም የተሳሳታችሁን ነገራችሁ ያለውን እነሱን ለማረም እድል አልሰጠሽኝም። ኦኬ ቴንክ ዩ። ካፒታሊዝም ላይ ሴቶችን ወደፊት እንዳይመጡ ይከለክላል አልሽው። ኢትስ ኮምፕሊትሊ ፎልስ ነው። ለምን ብትይኝ እንዳውም የከለር እንትን ይኖራል ካፒታሊዝም ላይ እዚህ ዌስተርን ካንትሪ በጥቁሮችን ወደ ታች እንትን የሚል እንጂ ጾታ አይደለም ያለው ችግሩ። ምክንያቱም ነጭ ከሆንሽ ነጭ ሴት ከሆንሽ በቃ ክፍት ነው እንትኑ ወደ ላይ ለመምጣት በሴትነት ትንሽ እየተጽዕኖ አለ፣ ግን it's not that difficult። እንዳውም ሰም አድቫንቴጅ አለው ሴት በመሆንሽ እና ነጭ ከሆንሽ ከሀብታም የተፈጠርሽ ከሆነ በጣም ፍሪዌይ ላይ ነው የምትነጂው። ግን በአጠቃላይ ምንድነሽ መሰለሽ እዚህ ምድር ላይ ስፔሻሊ አሁን ወደ ሁለት ነገሮች ላይ አይተንነኝ የሰለጠነው ዓለም ያለውን የሴቶች ችግርና ያላደጉ ወይም ኢትዮጵያ ውስጥ አይነት ሀገሮች ያሉ የሴቶች ችግር ኮምፕሊትሊ የተለያየ ነው። ኮምፕሊትሊ የሰማይና የምድር ያህል። ለምን እኛ ሀገር ትክክለኛ የሴቶች ጭቆና አለ። በጣም በቃ ሪል የሆነ ሶልቭ ማድረግ ነው። ለማስቆም እኔ እስካሁን ስለ አሜሪካ የሴቶች ችግር አላወራውም፣ ስለ ኢትዮጵያ ሴቶች ስለምንም ነገር አላወራውም። እያወራሁት ያለሁት ፓትሪያርኪ ስለ ራዲካል ፌሚኒዝም ነው። ጽንሰ ሀሳብ ላይ ነን ያለ ነው። ባይዘው ራዲካል ፌሚኒስት አገኘክ በህይወት አይ ቲንክ ለመጀመሪያ ጊዜ እኔ ነው ማለት እዚህ ራዲካል ፌሚኒዝምን እቃወማለሁ ስትለኝ ራዲካል ፌሚኒዝም ምንድነው አልኩክ። አወጣ ነው። ከዛ ራዲካል ፌሚኒዝም እንግዲህ ምን ማለት ፓትሪያርኪ ነው የሚቃወመው በመሰረታዊ ደረጃ ማለት ነው። ዜር ኢዝ ሲስተም ለሴቶች እኩል አለመሆን ዋነኛ እንቅፋት ፓትሪያርኪ የሚባል ሲስተም። ይሄ ፓትሪያርኪ እስካልወደቀ ድረስ ማለት ነው በፍጹም ሴቶች መብታቸውን አያገኙም ብሎ ያስባል። ሊበራል ፌሚኒስት ብታገኝ ደግሞ ሊበራል የሆኑ ሴቶች ምን ይሉሃል መሰል ኖ የሴቶች እኩልነት በሌጋል እና ፖለቲካል ኢሹ ምክንያት ነው እየተፈጠረ ያለው። ስለዚህ as long as we don't resolve the political and legal issues የሴቶች እኩልነት አይመጣም ብለው ያምናሉ። ሁሉም እኩልነትን ማምጣት ይፈልጋሉ። አካሄዳቸው ነው የሚለያዩ። የኔ አካሄድ ፓትሪያርኪን ነው ማውደም ያለብን ብዬ አምናለሁ አልኩ። ፓትሪያርኪ ምን እንደሆነ ሳስረዳ ከአንተ ራሱ አይ ወንድማ ወንድ በመሆኑ ብቻ መሪ እንዲሆን እኔ አልፈቅድም ዘመናዊ ሰው ነኝ አልክ። ኦኬ ስለዚህ አንተ ራስህ እኮ ራዲካል ፌሚኒስት ነህ። እኔ ብዙ ሰዓት መጨቃጨቅ የለብንም በቃ ዳሰት አውራሽና ከዛ በቃ ጭቅጭቅ ነው ወደ አንቺ ኮንቨርሴሽን ጭቅጭቅ ነው ላንቺ ዳስ ሃው ዩ ሉክ አት ኢት። አይ ተመሳሳይ ቦታ ነን ያለ ነው። እዛ አሁን ለምሳሌ አንተም ወንድ በወንድነቱ መሪ መሆን አለበት ብለህ አታምንም። እኔም እያልኩ ያለሁት እሱን ነው የምለው። ለምሳሌ ሃይማኖትክ ወንድ በወንድነቱ ብቻ መሪ መሆን አለበት ብሎ ያምናል። አሁን እኔ የመጣሁት ስለ ፓትሪያርካል ፌሚኒዝም ስለሆነ ሳይሆን ይኸውልሽ እኔ የመጣሁት እኔ መብት ላይ ተጫንሽኝ ነው። እኔ መብት ላይ ተጫንሽ፣ እኔ ጋር መጣሽ፣ ደረስሽብኝ። አንቺ ላይ ጥምሽ ይችላል። እኔ ግን እንደዚህ ማድረግ ምክንያቱም እኔ አታክ ስታደርጊ ኦኬ ለምሳሌ ልንገርሽ ባይብልን አታክ ማድረግ ጀመርሽ እና ባይብልን ፕሮቴክት ማድረግ አለብኝ እኔ ዳትስ አወር ባውንደሪ ማለት ነው። እኔ ኤግዛክትሊ ለዛ ነው የመጣሁት ማለት ነው። እሺ ስለዚህ አሁን እንግዲህ ወንድ በወንድነቱ ራስ አይደለም የቤቱ ዌል ዲፔንድ ነው። እኔ ወንድ በወንድ ቆይ ባይብል ፓትሪያርኪካል ነው አይደለም ባይ ኢትስ ኔቸር ይኸውልሽ ባይብል 100% ፐርፌክት ነው ብዬ አላምንም። አይ ፐርፌክትም ላይሆን ይችላል። ጥያቄው ፐርፌክት አይደለም በመዋቅር ደረጃ ወይም በሲስተም አይደለም ነው ጥያቄው። ባይብል Say yes or no. Ras, please. Can you mute it? Yes or no question. Can you mute it? It is no, a yes this is or not no what. Yes, there is no yes question. No, it's not. No, it's not. I will explain the way I want Bible? to. I will explain the way I want to. You have to have the tolerance. No, yes, our question.
ባይብል በመሰረቱ እዚህ ላይ እኮ ነው ይኸውልሽ፣ ፓትሪያርኪካል ነው አይደለም is the question። ይኸውልሽ እኔ I will explain the way I want to እና ከዛ በኋላ ዲባንክ ማድረግ ትችላለሽ። at least I have a right to explain myself። ኦኬ እኔ አላምንም። በቃ እሱ አይደለም no that's not how I believe though the way that's not አይደለም፣ እንደሱ አይደለም የማስበው። እኔ የማስበው ምንድን መሰለሽ፣ ለእኔ እዚህ ምድር ላይ ባይብል ብቻ ኦኬ ልናገር ፕሊዝ። እኔ I will not put words for you so let me answer it። አትቀጥልም። you are a dictator though። dictator ነሽ you know that right? yes you are a dictator። ይኸውልህ ለምን መሰለህ ኮንቨርሴሽን እኔ ዲክቴት ተደርጌያለሁ እያልሽ አዳምጥ። ባይብል ይኸውልህ እኔ እኮ እንደ ራዲካል ፌሚኒስት መቃወመው ፓትሪያርኪን ነው ብዬ ካለ እዚህ ባይብልን ከተቃወም ፓትሪያርኪካል ስለሆነ ነው መቃወመው። ገባ ሀሳቤ? ሌላ ሪዘን የለኝም እንደ ራዲካል ፌሚኒስት ማለት ነው። ስለዚህ ያልኩት ያለው እኔ ደግሞ ጥያቄውን ተናግሬ ልጠይቅሽ። እሺ ጥያቄውን በጥያቄ ልመልስልሽ። መድኃኒት አለ፣ መድኃኒት ኦርደር ታደርጊያለሽ። ኦርደር የምታደርጊው መድኃኒት በሙሉ 100% ፐርፌክት ነው? ሳይድ ኢፌክት እንዳለው እያወቅሽ አይደለ እንደ ኦርደር የምታደርጊው? ኖ እንደዚህ አድርገህ አትሸውደኝ። ምን አትሸውደኝ? አንተን ጥያቄ እንዴ ለምን ሸውደ? እኔ ለምን ሸውደ አልመጣሁም። I'm here to learn to teach ሁለቱንም በቃ ኖሌጅ ማንም ባይብል ስኮላር እውቀት ቦት ሳይድ ነው። አንቺ ምንድነው ከላይ ወደ ታች ካልፈሰሰ ልክ አቀማመጣችን እኔ ብቻ ላፍስስብህ እንጂ አንተ አታስተምረኝ። that's not how it works። እድል እሰጣለሁ። እኔ ያልኩሽ ነው ጥያቄ መጽሐፍ ቅዱስ ነው ፐርፌክት ኦይ እኔ አይ አስክ ዩ ኮስችንሽን በጥያቄ መድኃኒት ሳይድ ኢፌክት ይኸውልሽ መድኃኒት ሳይድ ኢፌክት እንዳለው ዝም በል። እኔ አሁን ስለ መድኃኒት አልጠየኩም። ይሄ ዊክነስ እኮ ነው። ባይብል ፐርፌክት ነው ፐርፌክት አይደለም የሚል ርዕስ አላነሳውም። እሱ ሌላ ርዕስ ነው። ሌላ ቀን በሰፊው ልንወያይበት እንችላለን። ባይብል የእግዚአብሔር ቃል ነው አይደለም አላነሳውም። the question is direct. I am a radical feminist. I am against patriarchy. Is the Bible patriarchal or not? ነው ጥያቄው። yes or no? ቀላል ጥያቄ እኮ ነው። ያሳተለም አንተ ነው ዝም በል አንተ እዛ ጋር እናንተማ ተስማምታችሁ እኮ እናወራለን። አሁን የተለየ ሀሳብ ካላችሁ እንደኔ አውሩ፣ ካልሆነ ግን እኔ ቻሌንጅ ላድርጋት። እናንተ ለመቀበል ነው የመጣችሁ። ዛግን እዚሁ ቁጭ ብለን በቃ በስማ ባይዘው ፌብዬ ብዙ አይነት አንድ አይነት እንትን ስላልተሰብስባችሁ እዚህ ጋር 5-6 እኔ እና አንቺ ቦታ ቦን ለማወቅም ለምንትን መልእክት ቴንክ ዩ ሶ ማች ተመስገን። ኦኬ ቴንክ ዩ። አሁን እኔ ከቶፒክ ጋር ልመልሳችሁና ቶፒኩ ጋር ልመልሳችሁና እኔ እንደ ወንድ ሪል የምጠላው ጥላቻ ሳይሆን በቃ ዩ ጌቭ ሚ ኦል ዘ ታይም አንድ ነገር አጥፍቼ ተሳስቼ ወዲያው አትቀጡኝም ወይ ወዲያው እንትን አለለም። ነገሩ ቆይቶ ነው በቃ ትይዙኛላችሁ የሆነ ቦታ ላይ። እሱን ነገር አልወደውም። works for you but doesn't work for me so እሱ ላይ ያው ትንሽ ግሪቨንስ ያለኝ። ሌላው በእናንተ በጣም በቃ ከምር ከውስጤ የምጠላው በጣም ይሄ ከምር የምጠላው ጥላቻ ነው። ሃይማኖትን ተጠቅመው እያጠቋችሁ አምሹር እዚህ ያላችሁ ሴቶች ነቅታችኋል። ግን ሌሎች ሴቶች ሃይማኖት የሚያጠቃቸውን እንደ ባሪያ እኔ ሃይማኖት እወዳለሁ፣ በጣም ነው ደስ የሚለኝ because it works for me። የበላይ ያረገኛል፣ ይመቸኛል፣ ሁሉ ነገር ለእኔ የተመቻቸ ነው። ግን ያንን ይዘው እያጠቋችሁ ሲጀመር አሁን ራሱ አሁኑ ልጅ ሲያወራ የነበረው ሃይማኖት ስላለው ነው ሴትን ልጅ
ከሰው በታች አድርገን እንደ ጥገኛ አድርገን ልትረዳን የመጣችው የሚለው ቃላት ከመጀመሪያ ጀምሮ ሲጀመር ጀምሮ እሷን ኃጢአተኛ የሚያረጋት ይህ ሁሉ መጥፎ ነገር የሰበካችሁን ነገር እሱን ተቀብላችሁ አምፕሊፋይ ስታረጉት በጣም ያናደደኛል። ቢካዝ that's the source of, you know, አንዳንድ ጊዜ so difficult to admit it because I'm disadvantaged myself። በቃ በጣም አሪፍ አድቫንቴጅ የሰጠኝን ነገር I'm pointing out የኔን አድቫንቴጅ እንዲወስድብኝ። ግን the fact and the reality is አንዱ ቱል የሚጠቀሙት እናንተ less than human አድርገው የሚያዩበት ሃይማኖት ነው። ያንን በማድረጋቸው ደግሞ እስከ መግደል፣ እስከ መደብደብ፣ እስከ መድፈር የሱን ስሜት ማሟያ እስከ መሆን ፈታሃለሁ ዲቮርስ ስጠይቀው ሁሉ እስከ መግደል ያለኔ ምንም ልትሆኝ አትችይም የሚለው ሴት ልጅ የሆነ ቪዲዮ መቼ ዕለት እያየሁ ነበረ። ሴትየዋ ባልና ሚስት ሲያወሩ ነው። ምን አለችው? ምን አለች? በኮንቨርሴሽን መሃል ስትጸልይ እኔና አንተ አብረን ካልሆንን እግዚአብሔር እንዲወስድህ እፈልጋለሁ። በቃ ከኔ ጋር ካልሆንክ ከእግዚአብሔር ጋር ብቻ እንድትሆን ነው የምፈልገው ብላ ስትል ወንዶቹም ደነገጡ። የተባለው ባልየው ራሱ በጣም በቃ ሊገባው አልቻለም። እንዴት ሞቴን ትመኝልኛለች ከሷ ጋር ካልሆንኩኝ? እንዴት የምትወደኝ ሴትዮ እንዲህ ትመኛለች ይላል። ግን ያልገባው ነገር ምንድነው? ሴት ልጅ ይሄንን ነገር እድሜያውን ሙሉ ስትቀበል ነው የኖረችው። አሜሪካ ሀፕን ያደርጋል፣ ዩሮፕ ሀፕን ያደርጋል፣ ሚድል ኢስት ሀፕን ያደርጋል፣ ኢትዮጵያ ውስጥ ሀፕን ያደርጋል። በዚህ ወር ራሱ ባለፈው ወር እንቁጠር so many women that እጣ ፈንታቸው እሱ የሆነ። ስለዚህ ምንዋሽባችሁን ቱል እናንተ ራሳችሁ እያስተጋባችሁት እናንተ ዲስአድቫንቴጅ ሲያረጋችሁ እያያችሁ ስቲል እናንተ ትልቁ ሊደር በዛ በመሆናችሁ kind of pisses me off። ያንን በጣም ነው የምናደድበት። ሁለተኛ ደግሞ በጣም በቃ ሆሊ ለመሆን ትሞክራላችሁ። እንደ ሂውመን እንድትሆኑ እፈልጋለሁ። አሁን እናንተን አታክ ለማድረግ ሳይሆን ሁል ጊዜ ሴቶች ላይ የማያው ጸባይ ምንድነው? እናንተ በቃ ጨዋ ሆናችሁ ስርዓት ሆናችሁ እንድትናገሩ ይጠበቃል። እናንተም ያንን you play alone። እኔ I'm so grateful እነዚህ አሁን ቤል፣ ዶክተር ፌቨን፣ ዶክተር ሂዊ ከኛ ጋር እየመጣች እንደዚህ ከኛ ጋር እኩል በቃ እንደ ዶክተር ብላችሁ እንኳን አጽፉ። you just become one of us, you play holy, you wanna be ከሰው በልጣችሁ ለመታየት አትፈልጉም፣ አትሞክሩ። ወንዶች ግን ገና ለገና አፋችሁን ስትከፍቱ ነው እንትን። አሁን ይሄ ጆሲ መጥቶ ከናንተ ጋር ከስፔሻሊ ከዶክተር ፌቨን ጋር shouldn't even have a conversation። በትምህርትም በእውቀትም በኤክስፒሪየንስም እኔ አንዳንድ ጊዜ የተለያየ ቦታ ላይ ስታወራ ሰብ እንዴ ሁሉ ነው ልጅ ይዛ በጣም ይገርም። በቃ ሳይንሱን ግጥም አድርጋ የጠጣች ልጅ ግን ከናንተ እኩል ሆና በእኩልነት ለማውራት ያም ነው ከእግዚአብሔር ከሰጣችሁ ጸጋ የተነጠቀባችሁ አንዱ ምክንያት እሱ ነው። ቢካዝ ሰውን በእኩልነት ስታዩ ተንኮለኛው ወንድ ግን ስልጣኑን ወስዶ ከናንተ እጅ መልሶ ያንን እየሰበካችሁ እያጠቃችሁ ስቲል you wanna be, you know, እኩል ከሰው እኩል ሆናችሁ ምናምን መሳደብ መጀመር አለባችሁ። ልካቸው መናገር this is like ridiculous። ይሄንን ልጅ ቅድም ነበር ሰድበ ማባረር የነበረበት።
but you know ጨዋ ናችሁ እናንተ ጨዋ you guys do what you're supposed to do, which is I'm so grateful. እንደዛ ባትሆኚ ኖሮ ዶክተር ፌቨን አልተዋወቅሽም ነበረ። I'm so grateful to be your friend. እና ግን ይሄው ራሱ ጸባይ ደግሞ ሌሎች ወንዶች እንደ ዊክነስ አድርገው እየተጠቀሙት ሳይ በዛ ደግሞ እናደዳለሁ። እና those three things በቃ tolerate ማድረግ ማልችላቸው ናቸው። ግን ያው የተፈጠራችሁበት ጸጋ ነውና ደግሞ you guys embrace it very well, which is እኔም I will embrace it እናንተ embrace እስካደረጋችሁ ድረስ thank you። እና ዳኒ ይኸውልህ አሁን እነሱ እንግዲህ እንደዚህ እያደረጉ ነው። ኢቭን ማባረሩ ራሱ ትተው ጭራሽ ለማስተማር ራሱ እንደዚህ እየሞከሩ ነው። እንግዲህ አሁን እዚህ መጥተው ግን እንደዚህ ያሰሯችሁም እንዲያረጓችሁም እነኚህ እንትኖች ሲባሉ ፌሚኒስቶች ሲባሉ እንትኖች ሲባሉ እንዲህ ናቸው ብለው ግን ያወራሉ። ሲያረል ዳኒ ግን ስቲል ነው እያየ ነው ራሱ አሁን ልጁ ገብቶ ራሱ ስቲል እሱን ለማስተማር እንጂ የሞከረችው አሁን መጀመሪያ ገና ሲገባ እኮ ከዚህ አንተ ምናምን ብላ እኮ ማስወረድ ትችላለች። ግን አላደረገችውም። ቢካዝ ከሱ እኩል ሆና ገባ አይደለ ዶክተር የሚለው ማዕረግ ይዛ እንደዛ እያደረገ ከኛ እኩል ሆና ሁሉም ነገር እኩል ሆና ከነሱ ጋር አብራ ትጋጋጣለች። ኢማጂን ይሄ ሁሉ ነገር ነው ያደረገችው ልጅ። ግን ዞሮ ግን መጥተው እንዲህ ናቸው። ስለዚህ ችግሩ የማን ነው? ዞሮ የኛው ነው ማለት ነው። ሲዳኒ አሁን እስካሁን ደስ ያልከውን ነገር አያግሪዛት እኔም የምለው ነገር ያለው እና ቴንክ ዩ ሶ ማች። ሰላም ናችሁ? አሰማለሁ። እንዴት ናችሁ? አማን ነው? እሺ እኔ ጥያቄ ነበረኝ እና ከሌላው ከዚህ ከሴቶች መብት ምናምን መጀመሪያ ቆይተን ስለ ሃይማኖቱ እናውራና አንደኛ ማንም ሰው የማንም ሰው ሃይማኖት ለምንድነው ከቶፒኩ ማትቆየው? ለምንድነው? ይሄው ተጽፎልሃል እኮ stay with the topic come on። አይ በቃ እሱ ተው ነው እኮ በቃ እሱን ተውና አሁን ስለ ቶፒኩ ተባባለ። ስለዚህ ቶፒኩ ላይ አይዲያ ካለ ስለ ቶፒኩ ማለት እንችላለን። የሃይማኖቱን አይ እኔ እሱ ልጠይቅ ነበር የገባሁት። ማለት የምትፈልጉት ሲሆን ሃይማኖቱን ተው። ከዛ ውጭ ሰው ደግሞ ሊጠይቅ ሲገባ ደግሞ እሱን ተውት ማለት የለባችሁ። ምክንያቱም ሰው የተናገራችሁትን አድምጦ መጠየቅ ያለበት ነገር መጠየቅ ነው ያለበት አይደል? ምክንያቱም ዘርዝራችሁ እየገባችሁበት ነዋ። ሁሉም ጋር እየገባችሁበት ነበር። ቅድምም ከዛ ከጆሲ ጋር ነው ምናምን የሚባለው ልጅ እንደዛ ስለ ሃይማኖት ነበር የምታወሩት እና ለፌቨን ነበር የኔ ጥያቄ ነው። ይሄንን ቶፒክ ላለማውራት ችክ ብለህ ልክ አሁን አንተ መጣህ ተወርቷል ቅድምም አሁንም አወራዋለሁ ብለህ ችክ ብለህ ስለመጣህ ችክ ብሎ እዛው ላይ ይቆያል። ኖ ይሰማዋል ሰው ለመሰላችሁ ሃይማኖትን ዲስሪስፔክት ስታረጉ አይ ነው ቆይ ይኸውልህ አሁንም ቢሆን ሃይማኖትን ተጠቅማችሁ ነው እነዚህን ሴቶች ዲስሪስፔክት ስታደርጓቸው የነበራችሁት። ይኸው እስከ ሞት የሚያደርሳቸው ሃይማኖት ነው እንጂ ሃይማኖት አባቶች ወጥተው እስና ፌር ሴቶች እህቶቻችን ላይ የሚደረገው ነገር መደፈር፣ መገደል ምናምን መቆም አለበት ብለው ተነስተው ስለ ሴት ልጅ ስርዓት ቤተክርስቲያን ውስጥ እኮ 100 አይነት ሰበካ አለ። ግን የሌለው ምንድነው መሰለ ሴትን የሚያጠቃትን ባህሪ እንደ መጥፎ የሚያስተምር አስተማሪ ነው የጠፋው። ስለዚህ ሃይማኖትን ተጠቅማችሁ እስካጠቃችሁ ድረስ they have all the right to talk about it። አሁን stick with the topic። እንደ ቅድሙ ልጅ የሚያዝግ አይነት ኮንቨርሴሽን እንዳንገባ stick with the topic please stick with the topic። አጭር ነገር ነው። እኔ አጭር ነገር ተናግሬ ነው የምወጣውና አንደኛ ሰዎች ለሚሰሩት ሃይማኖቶች ኃላፊነት መውሰድ አይችሉም። ይኸውልህ ጋርቤጅን ተለየትም አትሄድም ነው ሚት አድርጌያለሁ። ዳኒ ድንገርክ ከዚህ እንዴት ወደ ሃይማኖት እንደገባ ከሃይማኖት በፊት ሲወራ የነበረውን ከዛ እንዴት ወደ ሃይማኖት እንደገባ የምታውቁ ብቻ ነው አሁን ስለሚወራው ነገር
ወይ ስለ ሃይማኖት ሲወራ የነበረውን ሐሳብ ወይ ጥያቄ ካላችሁ መጠየቅ ከመሃል ትመጡና ምንም ነገር ሳይነሳ ኢቭን ምክንያቱም ፌበን ስታወራ የነበረው ወይ እራሳችሁ ሃይማኖተኞች ነን የምትሉ ናችሁ መታችሁ እንደ ጻድቅ